ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ ሁኔታ ላይ በማተኮር የምናቀርባቸውን ዘገባዎች ዛሬም በተለያዩ አካባቢዎች ያሉትን ሰብስበን ቀርበናል። የዘውትር ተሳታፊያችን ጋር በጋራ ሆነን መረጃዎችን ወደ እናንተ እናደርሳለን ማለት ነው። የአብይ አህመድ አገዛዝ ከፍተኛ ቁጥር ያለውን ሰራዊቱን ወደ አማራ ክልል አስገብቷል። በተለይም የኦሮሚያ ልዩ ኃይል ዩኒፎርም በመለወጥ የመከላከያ ሰራዊትን መለዮ አጥልቆ ወደ አማራ ክልል መግባቱ ነው የተገለጸው። በሌላ በኩል በሰሞኑ ውጊያዎች ከፍተኛ የመቁሰል አደጋ የደረሰባቸው የአብይ አህመድ ሰራዊት አባላት በቀድሞ አላጌ የግብርና ኮሌጅ ውስጥ ሕክምናቸውን እየተከታተሉ መሆናቸውን ነው ያገኘነው መረጃ የሚያመለክተው። በጎጃም በበርካታ አካባቢዎች ውጊያ ተካሂዷል። በተለይም በቲሊሊ አካባቢ በተካሄደው ውጊያ ከፍተኛ ቁጥር ያለው ያገዛዙ ሰራዊት ላይ ኪሳራ መድረሱን ነው በመረጃው የተመለከተው። ሰሜን ሸዋም እንደዚሁ ከፍተኛ ቁጥር ያለው ያገዛዙ ሰራዊት በእጅ በመስጠት ላይ እንዳለ ነው። በዋናነትም ሚሊሻውና የአድማ በታኝ አባላት ወደ ፋኖ በመሄድ እጃቸውን በመስጠት ላይ መሆናቸውን ነው መረጃዎች የሚያመለክቱት። እነዚህን ሰብሰብ አድርገን ወደ እናንተ እናደርሳለን። ወደ ዘውትር ተሳታፊያችን ልለፍና መረጃዎቹን በቅደም ተከተል ያቀርብልናል። እስቲ በአንተ በኩል ያሉትን መረጃዎች በዝርዝር አቅርብልን። አመሰግናለሁ መሳይ። እንግዲህ ከሰሞኑ በአገዛዙ ጦር ላይ በተለይ በዋናነት በወሎ አካባቢ በደረሰበት ከፍተኛ ሽንፈት ተስፋ የቆረጠው ኃይል ለአንዴና ለመጨረሻ ጊዜ በማለት የሀገሪቱን የመከላከያ ሰራዊት፣ የኦሮሚያ ልዩ ኃይልን እንዲሁም የአማራ ሚኒሻንና አድማ ብተናን እንዲሁም የሰላም አስከባሪ ጦር በሚል በአዲስ መልክ ከሰሞኑ የተደራጀውንና በተጨማሪም እንዲሁ የጸረ ሽምቅ ኃይል ብሎ ያደራጃቸውን በአማራ ክልል በበርካታ አካባቢዎች እያጋዘ እንደሚገኝ ይታወቃል። እንግዲህ በተለየ ሁኔታ ከትናንትና ጠዋት ጀምሮ የአገዛዙ ጦር በርካታ የክልሉ አካባቢዎችን ወታደራዊ ስምሪት እየሰጠ እንደሚገኝና የፋኖ ኃይሎች ደግሞ እንቅስቃሴ በሚደረግባቸው አካባቢዎች በአገዛዙ ጦር ላይ ከፍተኛ ጥቃት በመፈጸም ትልልቅ ድሎችን በማስመዝገብ ላይ እንደሚገኙ ነው የታወቀው። እንግዲህ ብዛት ያለው ጦር በክልሉ ስምሪት ወስዶ እንቅስቃሴ ሲያደርግ በተለይ ደግሞ ከጎንደር ከተማ አቅራቢያ ማክሰኝት፣ እንፍራንስ፣ ደጎማ፣ በለሳ አካባቢዎች እንቅስቃሴ እያደረገ ቢሆንም ነገር ግን በዚህ እንቅስቃሴ የአገዛዙ ጦር ላይ በሰነዘሩት የመልሶ ማጥቃት በሰራዊቱ ላይ ከፍተኛ የሆነ ጉዳት እንዳደረሱበት መረጃዎች ያመላክታሉ። በተለይ ደግሞ በሰሜን ሸዋ የአየር ወለድ ኮማንዶ ከ101ኛ እስከ 105ኛ 5 ክፍለ ጦሮች በጋራ እንቅስቃሴ እያደረጉ ቢሆንም በጣም በከፍተኛ ደረጃ ተመቶ ወደ መፈራረስ ደረጃ መድረሱን ነው መረጃዎች እየጠቆሙ የሚገኙት። ይህ የአየር ወለድ ኃይል በመራቤቴ ቀጠና በሜዳ አካባቢ ሬማ ተብሎ በሚጠቀሰው ወረዳ ላይ በደረሰበት ከፍተኛ ክሳራ የተበሳጨው የአገዛዙ ዛሬ የኮማንዶ አባላት አሰማርቶ ከፍተኛ ውጊያ እየተደረገ ቢሆንም ራሱ በተለይ የ101ኛ ክፍለ ጦር የአየር ወለድ አባላት ባደረጉት ውጊያ ተሸንፈው በመበተን ላይ እንደሚገኙና በርካታ የ101ኛ አየር ወለድ አባላት እጃቸውን እየሰጡ እንደሚገኙ መረጃዎች አመላክተዋል። ይህ በእንዲህ እንዳለ በደብረ ማርቆስ ከተማ በትናንትናው ዕለት ዋጋም በተባለ ቦታ ላይ በሚገኙ የሚኒሻ ካምፕ ላይ ጥቃት በመፈጸም በርካታ የሚኒሻ አባላትን መግደል መቻላቸውንና በምሽጉ ላይ የነበሩ በርካታ የሞተር ሳይክሎች፣ ወታደራዊ ቁሳቁሶችን አቃጥለው ምሽጉን ሙሉ በሙሉ አውድመው እንደሄዱ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በዛው አካባቢ በቡሬ ከተማ ወደ ቁይ ሲጓዝ በነበረ የአገዛዙ ጦር ላይ ጥቃት ተፈጽሞ ባንጃ ተራራ ከተባለ ቦታ ላይ በርካታ ሰራዊቱ ተመቶ ወደ መጣበት እንዲመለስ መደረጉንና በተለይ እነዚህ ቁይ በተባለች ከተማ ላይ በተደረገ ከፍተኛ ውጊያ ሰራዊቱ በከፍተኛ ደረጃ ተጎድቶ ወደ ኋላ ማፈግፈግ መቻሉን ነው መረጃዎች የሚያመላክቱት። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እንዳስታወቀው በዘመቻ መልክ ሰራዊት ሲመጣ በቆረጣ በደፈጣ እንዲሁም በድንገተኛ ጥቃት ማዳከም በኋላ ላይ ደግሞ ቀስ በማለት የመጣውን የመንግስት ኃይል የዘመቻ እቅድ ዋጋ ቢስ እንዲሆን በማድረግ በመልሶ ማጥቃት እያፈራረሱት እንደሚገኙ አስታውቀዋል። እንዲሁም አዴት አካባቢ በተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ ክሳራ ቢደርስበትም በድሮን በጣለው አረር አማካኝነት 5 ንጹሃን ሲገደሉ በርካታ የቁም እንስሳቶች መገደላቸውንም ተያይዞ ተገልጿል። ይህ በእንዲህ እንዳለ በትናንትናው ዕለት በሰሜን ጎንደር ጃናሞራ ወረዳ ወይና በተባለ ቦታ ላይ ከፍተኛ ውጊያ ሲደረግ መዋሉንና በርካታ ጉዳት የደረሰበት የአገዛዙ ጦር ቦታውን ለፋኖ ኃይሎች አስረክቦ ከቦታው መፈጠጡንና
በትኖ መሸሸቱን አያይዘው ገልጸዋል። ይህ በእንዲህ እንዳለ በስሪንቃ ከተማ አቅራቢያ አንድ ሙሉ ኦራል ወታደር በፈቃደኝነት የፋኖ ኃይሎችን ሲቀላቀል በሰሜን ሸዋ እንደዚሁ ከ87 በላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን በሬማ አካባቢ በአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦርን መቀላቀላቸውን አስታውቀዋል። በዚህ ጋር ተያይዞ የኮማንዶ አባላትም እንዲሁ በዚህ በሬማ በአካባቢ የተደረገው ውጊያ በርካታ የ101ኛ አየር ወለድ አባላት ለራስ አበበ አረጋይ ክፍለ ጦር እጃቸውን መስጠታቸውን አስታውቀዋል። ይህ በእንዲህ እንዳለ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የአገዛዙን ማዘዣ ጣቢያ በሆነችው ደጎማ ከተማ ላይ ጥቃት በመፈጸም በጣም በከፍተኛ ደረጃ ድል መጎናጸፋቸውና እንዲሁም ዛሬ ከጠዋቱ 12 ሰዓት ላይ የጀመረው ጥቃት መብረቁ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋናዬ ውቤ ክፍለ ጦርና ጎንደሬ በጋሻው ክፍለ ጦር ከነብዩ አሳምነው ብርጌድ ጋር በጋራ በመቀናጀት በከተማዋ የነበረው ማዘዣ ጣቢያ ላይ በበርካታ አቅጣጫዎች ከበባ በመፈጸም በፈጸሙት ማጥቃት በስጋ በእንጭባራ በአምባ ዙሪያና በደንጎሳ ምሽግ ጥቃት በመፈጸም ቁጥሩ ከፍተኛ የሆነ የአገዛዙ ጦር መምሰስ መቻላቸው አስታውቀዋል። ከማክሰኝት ደጎማ እንዲሁም ከአርባያ ደጎማ የሚወስደውን መንገድ ቀድመው በመዝጋት አጋዥ ኃይል እንዳይመጣለት በማድረግ በተደረገው ውጊያ ከ40 በላይ የመከላከያ ሰራዊት ወይም የአብይ አህመድ አገዛዙ ሰራዊት መደምሰስ መቻሉን ታውቋል። የቆሰሉትንም ወደ ጤና ጣቢያ ለመውሰድ መንገዶች ስለተዘጉባቸው በርካታ የቆሰሉ ኃይሎችን ጥተው በመሸሸት በፋኖ ጥር እንዲገቡ መደረግ መቻሉንና በዚህ አካባቢ እየተደረገ ያለው ውጊያ በበርካታ አቅጣጫዎች ይህችን ከተማ የማዘዣ ጣቢያዋን የደጎማ ማዘዣ ጣቢያን ለመቆጣጠር ከፍተኛ ትንቅንቅ በማድረግ ከተማዋ ሙሉ በሙሉ በመቆጣጠር እና በዙሪያው በነበሩ ቀበሌዎችም ላይ ተበትኖ የነበረውን የአገዛዙን ጦር እየተከተሉ እየመቱት እንደሚገኙና ጦርነቱ ወይም ውጊያው ማጠናቀቅ ባለመቻሉ የደረሰው ጉዳት ከዚህ አሁን ከጠቀስነው በላይ ሊደርስ እንደሚችል አስታውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 3ኛ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ በአገው ምድር ዞን በምትገኘው አዲስ ቅዳም ከተማ በነበረው ወታደራዊ ምሽግ ላይ ጥቃት በመፈጸም በአዲስ ቅዳም ስላሴ፣ አባይናት፣ ከብት ገበያ፣ ባታ ቤተክርስቲያን አካባቢ ከፍተኛ የጨበጣ ውጊያ መደረጉንና በዚህም ውጊያ የፋኖ ኃይሎች ከፍተኛ ድል መጎናጸፋቸውንና በአገዛዙ ጦር ላይ ብዛት ያለው ሙትና ቁስለኛ መደረጉን ጠቅሰዋል። በዚች ከተማዋን ለቆ አድርጎሚ የምትባል ተራራ ላይ ሸሽቶ እዛው ላይ ከበባ ተፈጽሞበት ራሱን እየተከላከለ እንደሚገኝና በከተማዋ ላይ በተደረገው ውጊያ 19 የመከላከያ አባላቱ ሲገደሉ